ለልጆ የትኛውን የአሳ ዘይት መስጠት እንዳለበት ያውቃሉ? ሁሉም የአሳ ዘይት አንድ አይነት አይደለም። ሰላም ዶክተር አንዋር ነኝ። ዛሬ ጥሩ የሆነውን የአሳ ዘይት የምትመርጡበትን ዘዴ እነግራችኋለሁ። የአሳ ዘይት በውስጡ ኦሜጋ 3 የያዘ ሲሆን ይህም ለአእምሮ እድገትና የበሽታ መከላከል አቅምን ለመገንባት በጣም አስፈላጊ ነው። የአሳ ዘይትን ከ6 ወር በላይ ላሉ ልጆች ከሐኪሙ ጋር በመመካከር መስጠት ይቻላል። ስለዚህ የአሳ ዘይት ከመግዛታችሁ በፊት መመልከት ያለባችሁ 4 ነጥቦች። አንደኛ፣ ዋናው መመልከት ያለባችሁ ጥራቱ በሶስተኛ ወገን የተረጋገጠ መሆኑ። ሁለተኛ፣ በውስጡ ያለውን የዲኤችኤ እና የፒኤ መጠን መመልከት ያስፈልጋል። በአብዛኛው የአሳ ዘይት ውስጥ በአንድ የሻይ ማንኪያ የዲኤችኤ መጠን ከ100 እስከ 150 ሚሊግራም ሲሆን የፒኤ መጠን ከ100 እስከ 250 ሚሊግራም ነው። ዲኤችኤ ለአእምሮ እድገትና ለአይን ጤንነት የሚጠቅም ሲሆን የፒኤ ለትኩረት በጣም አስፈላጊ ነው። ሶስተኛ፣ በጠርሙሱ ውስጥ ያለውን ጠቅላላ የዲኤችኤ እና የፒኤ መጠን ብቻ ሳይሆን አንዴ ስንሰጣቸው የሚያገኙትን መጠን መመልከት ያስፈልጋል። ይህ በጣም አስፈላጊ ነው። መጠኑም እንደ እድሜያቸው የተለያየ ነው። አራተኛ፣ ለህፃናት ተብሎ የተዘጋጀና ልጆች በቀላሉ ሊወስዱት የሚችሉት አይነት ጣዕም ያለው መሆኑን መመልከት። የአሳ ዘይት መውሰድ የሌለባቸው ህፃናት፣ ከ6 ወር በታች ያሉ ህፃናት፣ የአሳ አለርጂ ካላቸው፣ የደም መፍሰስ ችግር ካለ እንዲሁም የደም ማቅጠኛ መድኃኒት የሚወስዱ ከሆነ እንደ ህፃናት ስፔሻሊስት ሐኪም ለልጆ ኖርዲክ ናቹራልስ ወይም ዶፕል ሄርዝ አክቲቭ የተባሉ የአሳ ዘይት ብራንዶችን ብትጠቀሙ እመርጣለሁ። ተመሳሳይ መልእክት እንዲደርሰው ፔጃችንን ፎሎ እንዲሁም ይህ መልእክት ለሌሎች ወላጆች እንዲዳረስ ኮፒ ሊንክ፣ ሼር እና ሪፖስት ማድረጉን አይዘንጉ። አመሰግናለሁ።